ዛሬ በቦሴማድ ቅቅል እንሰራለን። በጣም ምርጥ ነው። አብረን እንስራ። እስከመጨረሻው እዩት። 15 ደቂቃ የሚፈጅ ነው። ቶሎ ነው የሚደርሰው። እስከመጨረሻው እዩት። በመጀመሪያ ብረት ድስት ጣድኩኝ፣ ዘይት አደረኩ። ከዛ ስጋው በረዶ ቤት ስለነበረ አጥቤዋለሁኝ፣ ስጋውን ማለት ነው። ከዛ አደረኩኝ። እንደዚህ ያደረኩና በሰለ። ከዛ እንደዚህ ውሃውን እስኪመጥ ድረስ አበሰልኩት። በደንብ እያገላበጥኩ እንደዚህ ብስል አደረኩት። እንዲህ ከበሰል በኋላ ዘይቱ ትንሽ መጥበስ ጀመረው ማለት ነው። ከዛ ሲጠብሰው ትንሽ ዝንጅብልና ሽንኩርት፣ ቀይ ሽንኩርት አደረኩኝ። እንደዚህ አብሬ አንድ ላይ አበሰልኩኝ። ዝንጅብልና ሽንኩርቱ እንዳይዝ እያማሰልኩት ነበር ቶሎ። እንደዚህ ብሎ ከበሰለ በኋላ እርድ አደረኩኝ። ከዛ ከእርዱ ጋርም አንድ ላይ አበሰልኩ በምታዩት መሰረት። እዛ ቆንጆ ሆኖ ነው የበሰለው። አሁን በደንብ ሆኖ ስለበሰለ ብዙ አይቆይም ለበኋላ ማለት ነው። ውሃ ስታደርጉበት ቶሎ ነው የሚደርሰው። ውሃ አደረኩበትኝ። ከዛም በኋላ እንደዚህ ሆኖ እስከ መጨረሻው አድርጌበታለሁ ውሃ። ከዛ ፈልቶ በስሎ ሲጨርስ ቅመማ ቅመም፣ ጨው፣ ቅቤ አደረኩኝ እና እንደዚህ ነው። ቆንጆ ነው። ቶሎ ደርሷል ማለት ነው። ላይክ አድርጉ። አመሰግናለሁ። ሞክሩት፣ ትወዱታላችሁ።